አላህ ያየኛል ስለሚል ነው የሚጾመው። ለዛ ነው አላህ ፈሰውሙ ሊ ጾም የኔ ነው ይላል። እኔም ፈርቶ ነው ባሪያ የሚጾም እንጂ ያቺ ቤት ውስጥ ምግብ የምታዘጋጅ ውዷ ባለቤት ምግብ ቀምሳ ትፍ የምትለው ማን ያየኛል ብላ ወደ ውስጥስ ብትስበው አትችልም እንዴ? ጉሮሮን ስታልፍ የሚያያት ጌታ እንዳለ ታውቃለህ። ጾም አላህ ያየኛል ካላልክ በስተቀር አንድን ሰውንም ማስገደድ አትችልም። አንድ ሰው አስገድደ መሳሪያ ይዘህ ሶላት ልታሰግደው ትችላለህ፣ ሩኩዕ በል ስጁድ በል እያለ ሐጅ ልታስደርገው ትችላለህ አስገድደ፣ ዘካ ልታስወጣው ከኪሱ ትችላለህ አስገድደ ግን ልታጾመው አትችልም። ጾም የምትከለክለው ምግቡን ነው፣ ቀማኸው ተስማምቷል። ዙሁር ደረሰ ልስገድ ይላል፣ ሶላት ትከለክለዋል አትከለክለው። ሊሰግድ ሲል ደግሞ ውዱ ይባላል አይደል? ውዱ ሲያረግ ደግሞ አፍ መጉመጥመጥ አለ አይደል? እየተጉመጠመጠ ወደ ውስጥ ቢልከው ማን ያየው? አላሁ ጀለ ፊ